አስጎብኚም በእጁ ያማተረ ወንዙ ግራና ቀኝ እንደ አረንጓዴ ምንጣፍ የተዘረጋውን የአማዞንን ጫካ ያሳየኝ ስለ ጫካው እንዲህ ያወጋኛል። ይገርማል። ብዙ ሰዎች ወደዚህ ጫካ ሲመጡ የሚፈሩት እንደ አናኮንዳ ወይም ጃጓር ያሉ እንስሳቶችን ብቻ ነው። ነገር ግን እውነተኛው የአማዞን ጦርነት የሚካሄደው ከእግረ በታች ባሉ ትናንሽ ፍጥረታት ነው። አየለዚህ ነው ሁሉም ወደ አማዞን ጫካ የሚመጣ ሰው የትንኝ መከላከያ መቀባት አለበት የሚባለው። ይኸውልህ ስለ ጥይት ጉንዳን ልንገርህ አለና አስጎብኚ ለማመን ከሚከብደው የጫካው የሥነ ፍጥረት መዝገብ ይነግረኝ ገባም። እዚህ ጫካ ውስጥ ቶካንዴራ ብለን የምንጠራት አንዲት ትንሽ ጉንዳን አለች። በሳይንሱ ቡሌት አንት ይሏታል። ስሟ ዝም ብሎ የወጣ እንዳይመስልህ። በዓለም ላይ ካሉ ነፍሳት ሁሉ እጅግ በጣም አሰቃቂው ንክሻን የምታደርስ ናት። አንድ ጊዜ ካገኘችህ ህመሙ ልክ በጥይት እንደተመታ ሰው አይነት የሚያቃጥል ስሜት ነው ያለው። ያ ህመም ደግሞ ለ24 ሰዓታት ያክል ያለማቋረጥ አብሮ የሚቆይ ነው። በአማዞን ጫካ ውስጥ የሚኖሩ አንዳንድ ጎሳዎችም በተለይ ጎረምሶቻቸው መድረሳቸውን የሚያውቁት እዚህ ጉንዳን ካስነከሷቸውና ህመሙን ከተቋቋሙት ብቻ ነው። ሌላኞቹ ደግሞ ቅጠል ቆራጭ ጉንዳኖች ይባላሉ። እነዚህን እንኳን ከጀልባ ከወረደን በኋላ የማየት ዕድሉ ሊኖረን ይችላል። የሚገርምህ እነዚህ ሊፍ ከተርስ አንት የሚባሉት ጉንዳኖች ከራሳቸው ክብደት እስከ 50 እጥፍ የሚበልጥ ቅጠልን ተሸክመው ብዙ ኪሎ ሜትሮችን አቆናርጠው ይጓዛሉ። የሚገርምህ ግን ቅጠሉን የሚቆርጡት ለመብላት አይደለም። ወደ መሬት ውስጥ ይዘውት ይገቡና ፈንገስ ያመርቱበታል። ጫካው ውስጥ ራሱን የቻለ ግዙፍ የግብርና ኢንዱስትሪ ነው ያላቸው። አስጎብኚ አሁንም አልደከመም። ወደ ቦራ ጎሳዎች ወደሚገኙበት የጫካው መዳረሻ እስከምንደርስ የጀልባው ጉዞ ረጅም በመሆኑም የጫካውን ድንቆች ይተርክልኛል። ስለ አንዲት በጫካው ውስጥ ንግሳ ስለምትገኝ ዝንብ የነገረኝ ግን ለማመን የሚከብድ ነው። በዚህ ጫካ ውስጥ ሁሉም የሚጠነቀቃት አንድ ዝንብ አለች። ቦት ፍላይ ትባላለች። እንግዲህ ይሄ ዝንብ በጣም ተንኮለኛ ዝንብ ነው። እንቁላሎቹን ትንኞች ላይ ይጭናል። ከዚያም ያቺ ትንኝ አንተን ስትነክስህ የሰውነትህ ሙቀት እንቁላሎቹ እንዲፈለፈሉ ያደርጋቸዋል። ትናንሽ ትሎች በቀጥታ ወደ ቆዳ ውስጥ ዘልቀው ይገቡና እዚያው ውስጥ ማደግ ይጀምራሉ። የትንኝ መከላከያ መቀባት ከእንደዚህ አይነት ነገሮች ነው የሚጠብቀው።